መከባበር አብሮ የሚያስቀጥል ነገር ዲሞክራሲ ከራስህ የሆነ ሰርተ ከምታገኘው ውጪ አለማግኘት ሌብነት ይጠፋል ጀስቲስ ይመጣ በጣም ብዙ ነገር ጀስቲስ የሚያስፈራቸው ሰዎች እንዳሉ ታውቃላችሁ ሚዲያ ላይ ጀስቲስ ማለት ፍትህ የሚባለው ነገር ገና ሲሰሙት ራሱ ሰይጣን ያለበት ሰው ይመስል የሚያንቀጠቅጣቸው እንዳሉ ታውቃላችሁ ስለ ፍትህ ሲያስቡ ብቻ ወንጀለኞች ማለት የወንጀል ተባባሪዎች የጥፋት ተባባሪዎች የግድያ ተባባሪዎች የዝርፊያ ተባባሪዎች ፍትህ የሚባል ነገር ገና ሲያስቡት ጭንቀት የሚገባቸው አሉ ህዝብ ደግሞ ፍትህ ነው የሚፈልገው እውነት ነው የሚፈልገው እኩልነት ነው የሚፈልገው ጦርነት እንዲቆምለት ነው የሚፈልገው እና አትገሉትም ህዝባችንን አይናችን እያየ በጣም ነቅቷል ገና ደግሞ እንነቃለን ማህበራዊ ምንድነው ይሄ አክቲቪዝም ማለት ምን ማለት እንደሆነ ብዙ ሰው ያውቃል አክቲቪዝም ማለት you select አንድ ቶፒክ አንድ የምትደግፈው ነገር ትወስድና እሱ ላይ awareness መፍጠር ነው ሶ አክቲቪዝም ማለት awareness መፍጠር ነው አክቲቪዝም ማለት ፕሮፓጋንዳና ውሸት መነገድ አይደለም አክቲቪዝም ማለት የሰውን አእምሮ አክቲቬት ማድረግ ማለት ነው የተኛውን የደነዘዘውን የተታለለውን ብዙ ነገር የገባበትን ንቃ የሚያስፈልገን ይሄኛው ነው ብሎ ማንቃት ነው አይሻልም ያለህን ተከትለህ መስደብ እሱን ማራቆት እሱን የማሳነስ ነው that's not activism ይሂድ የመሰለውን ያድርግ ይመጣል with his tail tucked he will come and surrender because ለኔ አይደለም surrender የሚያደርገው ለእውነት surrender የማያደርግ የለምና ይጠብቃል እዚህ ጋር ቁጭ ብለን እንጠባበቃለን so ነኝ ነገሮች ለማንሳት ፈልጌ ነው እንዳልኩት ከስር መግባት ከሚፈልጉ ሰዎች ጋር አንድ ነገሮችን አንስተነጋገራለን አንተ እንግዲህ እንደው የምትስማማበት ነገር ሊኖር ቢችልም ከምገምተው የማትስማማበት ነገር ይኖራል ብዬ ስላሰብኩኝ ባልኩት መሰረት ቅድሚያ ሰጣለሁኝ ሐሳብህን መስማት ስለምፈልግ ነው ቀጥል Thank you በመጀመሪያ እኔ ከሌሎች ከኦሮሞ አክቲቪስቶች ልዩነት ቢኖረንም በጨዋነት ሞር ሐሳብ የምትደግፈውን ትደግፋለህ በጣም የሚያጥላላ የተረኝነት በቃ ምን ታመጣላችሁ ምናምን ስድብ ፖለቲካ ታራምዳለህ በቃ የጥሩ ፖለቲከኛ ነህ ያንን አድማየር አደርጋለሁ ጨዋነትም አለ ጥሩ ነው ሰው ጥሩ ነገሩ ከተቃራኒውም ይማራልና እንደዛ ጥሩ ብዬ ነው ማስበው ጥሩ ጎን አለ ግን ሽሩድ ነው ደግሞ ይሄም ደግሞ አንዱ ባህሪ ነው ብዬ ነው ማስበው ነው ፐርሰናል አላድርገውና ግን አሁን ምንድነው አሁን ቅድም ስገባ እየተናገርክ የነበረው ምንድነው ፋኖም መሳሪያውን ቢያስቀምጥ ሸኔም ቢያስቀምጥ መንግስትም ቢያስቀምጥ እናቶች ልጆች ባይሞቱ ትላል ይሄ በጣም ፎልስ ኢኩቪለንስ አይደለም ወይ I think ሌላ ሮም ገብተህ ነበር መሰለኝ ራስ ጋር ገፈት እኔ መሳሪያ ቢያስቀምጥ ነው መሳሪያ ቢያስቀምጥ በቃ ጦርነት ቢቆም እሱን እላለሁ እሱ ሁሌ ነው ብለው መሳሪያ ቢያስቀምጥ አለለም ኦኬ አይ ጦርነት ቢቆም የሚለውን እና ይሄ እንደዚህ ስትል የጦርነቱን ኮዝ አንደርማይን ማድረግ አይደለም ወይ አሁን ፋኖ ቆይልን ገረክ አያና ፋኖ ትጥቅ ያነሳው እንግዲህ ላለፉት 5 ዓመታት 6 ዓመታት ይሄኛው መንግስት ከመጣ ጀምሮ አማራ በመላ ኦሮሚያ በአዲስ አበባ በክልሉ አጣየ 9 ጊዜ ወድማለች ነዳለች እና ይሄ ሁሉ ታዝቦ ቁጭ ብሎ ብዙ ሰላማዊ ሰልፍ አድርጎ መብቱን በሰላም ጠይቆ ፖለቲከኞቹ እነ ክርስቲያን ታደለ እነ ዮሐንስ ቦያለው እነ ነፍሱን ይማረው እናምባቸው በውስጥ በፓርቲ የነበሩ ብዙ ትግል አድርገው ብዙ ነገር አንስተው ብዙ ግማሾቹ ተገለው ግማሾቹ ታስረው አሁን ክርስቲያን ታደለ ያለበትን ሁኔታ ታውቃለህ በሰላማዊ የፓርላማ አባል የነበረ እንደውም ትልቅ ስልጣን የነበረው ነው ኤግዛክትሊ የስልጣኑን ባላቀም ብቻ የሆነ ሰብሳቢ ነገር ውስጥ አለበት የፓርቲ ታስታውሰኛለህ ኤግዛክትሊ የስልጣኑን እና እዚህ ደረጃ ያለን ሰው ያለ ኢሚኒቲ አንስተው አስረው አዋሽ 40 ወስደው ብዙ መከራ ያደረሱበት ያለ በስርዓት ነው ያለው
ይሄ ሁሉ ግፍ እንዴት ያለ መሳሪያ እንዴት ቻሌንጅ ማድረግ ይችላል የአማራ ህዝብ? አንተ ወደ ሰላም ኑ ስትል የአማራ ህዝብ ሰላምን ሳይመርጥ ነው ወይ? ወይንም የአማራ ፋኖ ሰላምን ሳይመርጥ ነው ወይ? የአማራ ፖለቲከኛ ሰላም በቃኝ ብሎ ወይንም አመፀኛ ነኝ ብሎ ነው እንዴ መሳሪያ ያነሳው? እስኪ ይህንን እንዴት ነው የምታስታርቅ? አሁን ያነሳው ጥሩ ነጥብ አለ። ሰላማዊ ሙከራዎች ከዚህ በፊት ተደርገዋል። አንደኛ መሳሪያ ያስቀምጥ አያስቀምጥ ማለት የኔ ድርሻ አይደለም። መሳሪያ እንዴት እንደሚያስቀምጥ at the end of the day የጋራ የሚያስማማን የመንግስት ስትራክቸር እና ህግ ስንፈጥር ሞኖፖላይዝ መደረግ ይኖርበታል። የጦር መሳሪያ ዩስ ሃይላይት ነው የሚሆነው የሚለው እሱ ሞኖፖላይዝ መሆን ይኖርበታል። ግን from the get go ሞኖፖላይዝ አድርገህለት መሳሪያህን ሰተህ እጅ ሰተህ ግባ ባዶ እጅህን የሚል ቃል እኔ ተናግሬ አላውቅም። የመንግስት ፍላጎት ሊሆን ይችላል እሱ። ግን እኔ የአማራ ፋኖዎች የመጀመሪያ ሪኳየርመንት አትሊስት ወደ ንግግር እንድንሄድ እንትኑ ይውጣልን፣ የታጠቀው ኃይል ወይም መከላከያ ሰራዊት ከአማራ ክልል ይውጣልን የሚል አሁን ያመጣሉ። ይሄ የአማራ ፋኖዎች የታጠቁ ኃይሎች የሚጠይቁት ጥያቄ ነው አይደለ? የነሱ ጥያቄ ሊሆን ይችላል። እኔ እሱን እንደ ጥያቄ አላቀርብም። እኔ ጀነራል በሆነ መንገድ አሁን ካሉበት አቋም አሁን ካሉበት የፓወር ስትራክቸር ይሄን ሌቨሬጅ አድርገው በሰላማዊ መንገድ የሚፈልጉትን ነገር ወደሚያስመልሱበት ሚኒንግ ተቀምጠው ተደራድረው ኤሊት ባርገን አድርገው እነኚህን ጥያቄዎች የሚያስመልሱበት ቦታ ላይ ናቸው ብዬ ነው ማምነው። መንግስት ኦፍ ኮርስ አድክሞ መጀመሪያ ላይ አቀደም ያነሳቸው ሰዎች አሉ። እነኚህ ሰዎች ይጠይቁ ነበረ። በውስጥ የነበረ ከፍተኛ ሙግት ነበር። ይሄንን አድርጉ፣ እነኚህ ሰዎች እንትን እያሉ ነው፣ የሚጎዱን ኃይሎች አሉ። ፖለቲካ ውስጥ ራሱ ህገ መንግስቱ መሻሻል አለበት፣ ለአማራ ህዝብ እንደዚህ ነው እንደዛ ብሎ በጣም ብዙ ጥያቄዎች ብዙ መወትወቶች ነበሩ። ህዝቡም ወጥቶ በሰላማዊ ሰልፍ ከአንዴም ሁለቴ እነኚህ ነገሮች ብሎ ያሰማበት ሁኔታ አለ። የሰላማዊ ትግልንም በፊት ጀምሮ ሲያስኬዱ የነበሩ አሁን ጫካ ያሉ እነ እስክንድር አይነት በጽሁፍ በጋዜጣ በተለያየ መንገድ ታስረው ተፈተው የተሞከረ ነገር አለ። አሁን እሱን ዲቫሊዴት አድርገን እንዳልሆነ ዝም ብሎ ከመሬት ተነስቶ ሰደንሊ አንድ ቀን ተነስቶ መሳሪያ ይዞ ወደ ውጊያ ገባ የሚል አይነት ንግግር እኔ የለኝም። ኦኬ እያልኩ ያለሁት ይሄንን አሁን ያለበት ስታንዳርድ ላይ እንደዛ አድርጎ ተሞክሮ ፌል አድርጓል። በሰላማዊ መንገድ ጥያቄን ለማስመለስ ተሞክሮ ፌል አድርጓል የሚለው ላይ እኔ እናንተ እንስማማለን። ሌላው ፖለቲከኛ ላይስማማ ይችላል። እኔ እናንተ እንስማማለን። ምንም ችግር የለብኝም። ኦኬ ተሞክሮ ፌል አድርጓል። ያኔ ሲጠይቁ የነበሩ አካላት እንደ ህዝብም ሆነ እንደ ፖለቲካ ድርጅትም ሆነ እንደ ታጋዮች ሲጠይቁ የነበሩ አካላት ያላቸውን ስዌይ ያላቸውን የመደራደር አቅም ያላቸውን ጥያቄ የማስመለስ አቅምና ዛሬ ባለበት ይዞታ ታጥቆ ያለ አይደለ? አማራ ክልል ውስጥ በተለያዩ አካባቢዎች ታጥቆ በተለያዩ አደረጃጀቶች ያለ ኃይል ማለት ነው ተመሳሳይ ምላሽ ተመሳሳይ ውጤት ያስገኛል ብለህ ታስባለህ? እሱ አንዱ ትልቁ ነገር ቢኮዝ የታጠቀ ኃይል ሲቀመጥ ለመለመን በባካችሁ አይሁን ለማለት ሳይሆን ተደራድሮ የፖሊሲ ጥያቄዎችን አጀስትመንቶችን ሊያመጣ ነው የሚደራደረው አይደል? ልትደራደር ስትቀመጥ እኮ እዚህ ጋር አስቀምጡኝ እንደዚህ አድርጉኝ አይደለም። መሳሪያ ትፈታለህና አንድ ላይ መንግስትን ወደፊት የምናስኬድበት መንገድ ሲልህ እኮ የምታቀርባቸው ነገሮች ይሄ ህግ ለህዝቤ ጥሩ አይደለም፣ ይሄኛው አጀስትመንት፣ ይሄ አቀማመጥ፣ ይሄ ቦታ፣ ይሄ ነገር እዚህኛው ላይ ፍትህ ያስፈልጋል ብለህ ነው ይዘህ የምትቀርበው ወደ ድርድር እንጂ እኮ ወደ ድርድር የምትሄደው ብር አይደለም እኮ የምትጠይቀው አሁን የምትታገልባቸውን የፖለቲካ ሀሳቦች ነው። እንደ ትላንትናው እንደ ወትሮ እንደነ ክርስቲያን ታደረ ግን ዝም ብለህ ተወስደህ የምትታሰርበት ወይ ኢግኖር የምትደረግበት ቦታ ላይ አይደለም። ለምን? የያዝከው ነገር አለ አይደለም? ቢሳካም ባይሳካም ውጤት አምጣም አታምጣም ያለህው ግን አሁን በተደራጀ ሁኔታ ነው። ፊዚካሊ በተደራጀ ሁኔታ ነው። በትጥቅ በተደራጀ ሁኔታ ነው። ነግሬህ ብዬ ስላልሰማኸኝ አሁን ታጥቄ እያጠቃሁ ነው የምትልበት ቦታ ላይ ስትሆን ማለት ነው። ይሄ ነው እኮ አንደኛ እንዲበረታታ አይፈለግም። ገባ? ነገ ጥያቄ ያለው ሁሉ ተነስቶ መሳሪያ እንዳያነሳ ኦፍ ኮርስ ይፈልጋል። ግን መሳሪያ ከመድረሱ በፊት ለምን ጥያቄውን መመለስ አንችልም ነው ዋናው ነገር። አሁን ያልተመለሰላቸው ግን ኦሬዲ ሄደው ሳይመለስላቸው ቀርቶ አንተ ብቻ እኮ አይደለም ኦላም እኮ በዚህ በኩል በዛ በኩል የሚናገሩት ብዙ ነገር አለ።
ተነጋግረን ምን ብለን እምቢ ብለውን ነው እዚህ የደረስነው ይላሉ። ኦኬ ባይደረስ ጥሩ ነበር። አሁን ደረስክ። ግን አሁን የታጠቀ ኃይል ይዘሃል። አሁን ሌላውን ሙሉ ሀገሪቱን ባይሆን ክልሉን አትሊስት ኮምፕሊትሊ አንማኔጀብል አንጋቨርነብል ሊያደርግ የሚችል ኃይል ይዘህ ነው እየተንቀሳቀስክ ያለው አይደለ? በኮማንድ ፖስት ስር እንዲቆይ በዛ ደረጃ ስትሆን ከመንግስት ጋር የመደራደሪያ ቶከን ይዘሃል ማለት ነው። የመደራደሪያ ሌቨሬጅ አለ ማለት ነው። ኦኬ እዚህ ጋር ደርሰሃልና ትላንት ባዶ እጅህን በነበርክ ጊዜ፣ ትላንት ተበታትነህ በነበርክ ጊዜ፣ ወይም የብአዴን እዛው ድርጅት ስር ሰራተኛ በነበርክ ጊዜ እንደፈለክ ልትታሰር ልትባረር በምትችልበት እሺ ምንቢም ልትባል ልትናቅም ዝም ልትባል በምትችልበት ጊዜ የነበረህና ዛሬ ያለህበት ቦታ ይለያያል። ይሄንን ሰብስበህ አንድ ራስ ስር አድርገህ አንድ ስር አንድ አቋም ስር አስገብተህ ያሉህን የህዝብህን ጥያቄዎች ይሄ ነገር ሊመለስ የሚችለው እነኚህን ፖሊሲዎች ብንቀይር፣ ይሄ ግብ ቀየር፣ ይሄ ቢስተካከል፣ እዚህ ቦታ ላይ የፓወር ስትራክቸሩ ቢስተካከል ነው ብለህ የምታስባቸውን ነገሮች ይዘህ ወዴት ነው የምትመጣው? ወደ ጠረጴዛ ነው የምትመጣው። አሁን መምጣት ትችላለህ። ቢኮዝ ኦልሬዲ ታጥቀሃል። ኦልሬዲ ስትራክቸሩን ቢልድ እያደረግክን ያለው ጥያቄዎቹም ኦልሬዲ አሉ። አሁን መምጣት ትችላለህ። የዛሬ 2 ዓመትን መምጣት ትችላለህ። የዛሬ 2 ዓመት ስትመጣ ግን አማራ ክልል ላይ ጎጃም፣ ጎንደር፣ ወሎ፣ ሸዋ ላይ በክልልህ ውስጥ ምን ያህል የህዝብህን ህይወት ለውጠህ ነው የምትመጣው? የዛሬ 2 ዓመት ስትመጣ እኔ ምን መሰለህ አያና፣ በመሰረታዊ ሁኔታ የምታነሳው ነገር ሎጂካሊ ትክክል ነው። ግን የስርዓቱን አሰራር ይሄ አሁን ያለው የብልጽግና እና የኦሮሞ ብልጽግና ፖዚሽን ደግሞ ስናየው ይሄንን የሚቀበል አይደለም። ከኦላ ጋር መስራት አልቻለም። ሌላውን ተው። አንድ አይነት ዓላማ ያላቸው፣ አንድ አይነት የፖለቲካ ርዕዮተ ዓለም ያላቸው፣ የተወሰነ አካሄድ ልዩነት ያላቸው፣ ሁለቱም ለኦሮሞ ህዝብ እንሰራለን የሚሉ ስልጣን ሼር አድርጎ ከኦላ ጋር እንኳን መኖር ያልቻለ መጋራት ያልቻለ ቡድን ነው። አይደለም በጠላትነት የፈረጀውን የአማራን ህዝብ። እኔ ብልጽግና የአማራን ህዝብ ለማጥፋት ነው እየሰራ ብዬ ነው ማስበው። ቢኮዝ ብዙ ነገሮችን ላነሳለህ እችላለሁ የሚደረጉ ነገሮችን እና የአማራን ህዝብ ማጥፋት ይፈልጋል። ሽመልስ አብዲሳ በቃሉ አማራን ቀንሰነዋል፣ አጥፍተነዋል፣ ከቤኒሻንጉል 38% ነበር አሁን ይሄን ፐርሰንት አድርሰነዋል ይላል። አዲስ አበባ ላይ የሚያደርጉትን ታውቃለህ፣ ወለጋ ላይ የሆነውን ታውቃለህ፣ አጣዬ የሆነችውን ታውቃለህ። ግሪፈንስ ውስጥ አንገባ። አሁን ይኸውልህ፣ አሁን ጥሩ ነገር ነው የጀመርከው ነገር። በጣም ዲቴል ውስጥ ገብተህ አንዳንዱ ትንሽ መርኪ ይሆናል። እዛ ጋር ተያይዘን እስቲ ፕሩፍህን አምጣ እንዲህ ማለት ሆኖ አረፍተ ነገሩ ሲጀመር ምናምን ውስጥ ከገባን ዋናውን ነገር ቁም ነገሩን ትተን ወደታችን እንወርዳለን። ቢኮዝ አንተ ቆይ እሱ ነው የምልህ። ይኸውልህ የምንስማማበት ነገር ስለሆነ ያልከው ለምሳሌ አይ ነው ከአንተ ጋር መነጋገር ፈልጋል። ሌሎቹ በዚህ ያሉ ሰዎች አሁን ታምራት ፕሮፌሰር አሉ፣ አዋሽ አሉ፣ ሌሎቹም አሉ። ግን እድሉን ሳገኝ ባለፈውም ከማድረጉ ጋር እንደዚህ ተገናኝቼ መነጋገር ስለምፈልግ ነው። እኔ እናንተ ከምንነጋገረውም ይልቅ አንተም ሲግኒፊካንት የወልክ ፖለቲካ ውስጥ ኢንቮልቭድ የሆንክ ልጅ ነህ በፊትም ጀምሮ። ግን እኔ እናንተ ስንነጋገር ለብዙ ሰው የሚበራለት ነገር አለ። እኔ ቁጭ ብዬ ከማወራው ባለፈና የምንስማማበት ነገር ነው የነካኸው። ምሳሌ ውስጥ ባንገባ ራሱ ለመስማማት ዝግጁነትና አቋሙ አለው ወይ መንግስት የሚለው ጥያቄ ላይ የለውም። የለውም። እሱ ላይ ምንም እኔ እናንተ የለውም። ዝግጁ አልሄደም። ከመንገዱ ወጥቶ እኮ የቅድም የ6 ዓመት ሪቪው ላይ እሱን ነው የምልህ እኮ ባርገን የእኔ ቦታ ምንድን ነው ነው? ገባህ አይደለ? እኔ የፒፒ መንግስት አይደለሁም፣ ፋኖ አይደለሁም፣ ኦላ አይደለሁም። እኔ ህዝብ አካል ነኝ አይደለ? እንደ ህዝብ የኔ ቦታ ምንድን ነው? እንደ አንድ ኦሮሞ፣ እንደ አንድ አማራ አንተ ምንድን ነው ቦታችን እንደ ህዝብ? ይሄ ጦርነቱ እንዲቀጥልና እንዳልኩ ዛሬ በመስማማትና ዛሬ መተው ጉዳዮችን በመፍታት ፈንታ አልፈው ሄደው የዛሬ 2 ዓመት 100,000 500,000 ወንዶች፣ ሴቶች፣ ህፃናት፣ አረጋውያን ከሞቱብን ድምጥማጡ ከጠፋ በኋላ ብዙ ከዚህ በላይ ከተራራቀን ከተቆሳሰልን በቃልም በድርጊትም ከተቆሳሰልን በኋላ እዚሁ መተው የሚወርዱ ከሆነ እነሱ አሁን እየሞከሩ ያሉት ባርጌን ቺፓቸውን ማብዛት ነው። እንዳልኩ ፋኖም ኦላም መንግስትም የባርጌኒንግ ቺፕ አላቸው። ህዝቡ ነው ባርጌኒንግ ቺፓቸው። ገንዘብ አለ፣ ምን አለ ለመደራደር ይችላሉ፣ አቅም አላቸው። ገባ? ግን የሚፈልጉት ምንድን ነው? መንግስትን የሚቃወሙ አካላት መንግስትን አንገጫጭኸው በብጥብጥ በሁከት ኃይል ገንብተህ አንማኔጀብል አድርገህበት የሆነ ሰዓት ላይ ነፍስ ውጪ ነፍስ ግቢ ውስጥ ሆኖ ቢደራደር ማለት ነው
ከምትጠይቃቸው ጥያቄዎች ሞር ታገኛለህ ቢኮዝ ባርጌኒንግ ቺፕህ ጨምሯል ማለት ልክ ቁማር እንደሚጫወት ሰው ነው ካሲኖ እንደሚገባ you have more chips ገባ ባርጌን የምታደርግበት አጌታድ ሶ መንግስትም የሚፈልገው ምንድነው በዚህ በአሁን በጀመርኩት ዘመቻም ከውስጥ ሚሊሻ በማሰልጠንም ውስጣቸው ገብቶ የሚያፍረከርኩ ፖለቲካውን የሚፈታቱ ሰዎች በዚህም በዛም መሰራውን ሰርቼ አዳክሜው ገብቷል አይደለ አዳክሜው ባናገር የሚጠይቀውን ነገር ሞር ባርጌኒንግ ቺፕ አሳጥቼ የሚጠይቀውን ነገር ካፒቹሌሽን የሚባል በጣም የተዳከመ በሆነ ሰዓት ላይ ያኔ ካፒቹሌት ያደርጋል ኦልሞስት ከእጅ መስጠት ባልተናነሰ ሁኔታ ትንሽ ነገር ሰተው እጅ ላይ የሚገባበትን መንገድ ማስተካከል ትችላለህ ገባ ሶ ለዛ ነው የሚታገለው ባርጌኒንግ እንጂ ለመደራደር በስለዋል ዝግጁ ናቸው የታጠቀ ኃይል አላቸው ከፍተኛ የህዝብ ድጋፍ አላቸው ሁሉንም ነው ማለት ነው አሁን እኔ አያና ምንድነው መሰለ ያንተን የሰላም ፍላጎት እንደ ጄኒዋን ከሆነ አንዳንዴ ዳውት አለኝ ቢኮዝ ያ ዳውቴን በደንብ ነው መገልጽልህ ለምንድነው ያ ፖለቲካ ላይ የተለያየ ፖለቲካል ናሬቲቭ የመፍጠር ነገር አለ በተለያየ መንገድ ያንተ ናሬቲቭ ምንድነው የሰላም ናሬቲቭ ነው ግን ሞስት ላይክሊ ደግሞ ኢኩቪለንስ የመስራት ነው ብዬ ነው ማስበው ገብቷል አባባሌ በቃ አንተም ተው ነው ጨዋታው ግን the root cause የዚች ሀገር ፕሮብለም ሩት ኮዙ የት ነው ያለው ሌሎቹ ስላልፈለጉ ነው ወይ ቀደም ወደ መነሻው ነው የሚሄደው it's not about the blaming game ምናምን አይደለም TPLF አይፈልጉም ሌሎቹ ከባይዘው የመንግስትን ነገር ያለው አይደለ ሌሎቹም አይፈልጉም ማንም አይፈልግም ማንም አይፈልግም ኦላም አይፈልግም ተደራድሮ ወደ ሰላም ለመምጣት ና ራይ ነው አሁን አይፈልጉም እኮ ለምን እንዳልኩ ነው ባርጌኒንግ ቺፓቸውን ጨምረው መንግስት ነፍስ ውጪ ነፍስ ግቢ ውስጥ የሆነ የምጥ ቦታ ላይ እንዲያገኙት የተሻለ የምንጠይቀውን ጥያቄ የተሻለ ፓወር የተሻለ የማስፈጸም አቅም የተመደራደር አቅም ኖሮን ብናገኘው ነው ምንመርጠው ይላሉ ስለዚህ መግፋት ሞር አሏቸው ፕላኖች አሏቸው አዲስ ስትራቴጂዎች ምናምን አሁን አማን የሚባለው አዲስ አበባ ውስጥ ያለው ነውጥ ለማስነሳት ምናምን ገባህለ አዲስ ቴክኒኮች አሉ በየሳምንቱ በየሁለት ሳምንቱ ከውጪ የሚነድ ከውስጥ ያሉ እነኝን ብንፈጽም መንግስት ሞር ፕሬሸራይዝድ የሚሆነው ኢንተርናሽናሊ ካምፔን ምናደርግ እንዲያርገን የሆነ ቦታ ላይ ለመደራደር ቢቻል ኮምፕሊትሊ ቢፍረከረክልህና ሙሉን ኬኩን ብትወስድ ኦኬ ካልሆነ ግን አትሊስት የተዳከመበትና የካፒቹሌሽን ደረጃ ላይ መጥቶ ኦኬ የሚልበት ቦታ ላይ ስናደርሰው ነው ምንደራደረው የሚል ፍላጎት አለ ሶ አሁን ጉልበቱ ይያለ አቅሙ ይያለው ጦር መሳሪያው ይያለው ዲፕሎማሲውን እንደያዘ መደራደር አዋጭነቱ ምንፈልጋቸውን ነገሮች ሁሉንም ብዙውን ላናገኝ እንችላለን የሚል ሪዘርቬሽን ስላለ ፍላጎታቸው ቦር ጦርነቱን ማስፈጸም ነው መንግስትም እንደዛ የኔ ልዩ ኦላም እንደዛ ነው ፋኖም እንደዛ አንድ አይነት ናቸው እና equivalency by the way there is nothing wrong with equivalency false equivalency ያንተ እኔ ያንተን ሐሳብ ማልቀበለው እዚህ ጋር ነው ለምን መሰለህ ኦኬ አሁን መንግስትን ማዳከም መፈለጋቸው ትክክል ነው ማዳከም ይፈልጋሉ መንግስት አፕራንድ አለው ልክ ነው መሳሪያው ምንም ባንኩም ታንኩም እሱ ጋር ነው ልክ ነው ዲፕሎማሲውም እሱ ጋር ነው ግን እነሱ መደራደር የማይፈልጉት እኔ በተለይ የፋኖን ወክዬ መናገር ይችላል ፋኖ ወኪል ነኝ ባይል አትሊስት ሐሳቡን ነው ማወራ ያለውት የነሱን ፐርስፔክቲቭ እንደምረዳው ምንድነው ይሄ መንግስት ይሄን ለማዳከም በድርድር ሰበብ ለማዳከም እና በኋላ ላይ መልሶ ለማጥፋት የሚፈልግ እንጂ ተደራድሮ የአማራን ህዝብ ጥያቄ የሚመልስ ነው ብለው አያምኑም ያ ደግሞ በባህሪው ላለፉት 5 ዓመታት ከቲፒኤልኤፍ ጋር ከኦላ ጋር ከሌሎች በአጠቃላይ ከሰላማዊ ፖለቲከኞች ጋር ያደረገውን የፖለቲካ ግብግብ አይተው ባህሪውን የተረዱት በዚህ መንገድ ነው አማራ ህዝብ ላይ ካደረሰው ነገር ስለዚህ ልክ ነህ በአንድ በኩል የምትለው መንግስትን ማዳከም ይፈልጋሉ ትክክል ነው መንግስትን ሳያዳክሙ የተሻለ ባርጌኒንግ ፓወር ሳይኖራቸው አይደራደሩም ልክ ነህ ግን እኔ እንደ ምንድነው አንተን ቦት ሳይድ የሚባል ነገር እዚህም እዛም የምትለው ነገር ትክክል አይደለም ምለው ለምንድነው እኔ መሰረታዊ ነገር አሁን መንግስት ትልቁ ኃላፊነት መንግስት ጋር ነው አይደለም የአማራ ህዝብ ሰላም ነው የጠየቀው እኩልነት ነው የጠየቀው የአማራ ፋኖ የተነሳው ያንን እኩልነት ያንን የሰላም ጥያቄ ስላልተመለሰለት ነው እንጂ መዋጋት ሱስ ኖሮት አይደለም ያንን ግን
ይሄ ያለው የብልጽግና ስርዓት አማራ ላይ ከሚያራምደው ፖሊሲ የተነሳ የሚመልሰው ነገር አይደለም። እኔ ያንን እንዴት ለምንድን ነው የማትረዳውና ያንን ሪኮግናይዝ ነው አድርገህ ይሄ ፕሬዲክቲቭ ነው። ፕሬዲክቲቭ እንትኑ ትክክል አይደለም። አሁን ቅድም እንዴት ነው እኔ ፕሬዲክቲቭ? ቆያ ፕሬዲክቲቭ ነው እንዲህ ይሄንን የሚያደርግ አይመስለኝም ብለን እየተናገርክ ያለው ሶ ፕሬዲክት ነው የምታደርገው። ኖ ከባህሪው ነዋ። እኔ እናንተ እኔ አሁን ትልቁ ነገር የልንገርህ። እኔ አያና እንዲህ ነው ስል የኋላ ታሪክን መዝዤ ነው ምለው። ሀብታሙ አንድ ነገር ልንገርህ አዲስ አንድ ትልቅ ነገር አለ። እኔ ራሴን ቅድም የነካውልህ ለዚህ ነው። እኔ ራሴን እንደ ህዝብ አካል ነው የማየው። እኔ የህዝብ አካል ነኝ። የፖለቲካ ድጋፌን አሁን ህዝብን አንድ ማድረግ አለብን በሚለው ምክንያት ሰስፔንድ አድርጌ ለማናቸውም በማልደግፍበት አቋም ላይ ያለው ቢሆንም እንደ ህዝብ ነው እንጂ ፖለቲካ አንድ ቦታ ገብቼ መደገፍ አቅቶኝ አይደለም። ፋኖን የምደግፍ ከሆነ ኦፍ ኮርስ የፋኖን ሐሳብና ፕሪንሲፕልና እሱን ነው የምናገረው ማለት ነው። የኛ ሀገር ፖለቲካ ላይ አሁን የሚያስፈልገን ህዝብ እንደ ህዝብ እነኚህ አካላት እንትን ማድረግ ኮምፕሮማይዝ ማድረግ እንዲችሉ ማስገደድ መቻል አለበት። ይችላል አይችልም ነው የብዙ ሰው ጥያቄ። አይ ህዝቡ ማስገደድ ይችላል። ትልቁ ነገር እሱ ነው እኮ ነው የምልህ። የማይችሉበት መንገድ አሁን ለምሳሌ ኦኬ ፋኖን እናስገድደው ወይ ኦላ የሚገደድ እንበል። ያለው ስርዓት አብይ አህመድ እንደ ብርሃኑ ነጋ እንደ በለጠ ሞላ የሱ ዣንጥላ ያዢ ካላደረገ በስተቀር ፓወር ሼር አድርጎ ለህዝቦች ነፃነት ሰጥቶ መኖር የሚችል አይደለም። በቃ በይሄ ባህሪው ነው። እሱ ነው ማለት ልናስገድደው የማንችለው ነው ብለህ የምታስበው መንግስት ኖ አንተ እንደ ፋኖ ደጋፊ ቆይ ታምራት አንዴ እንትን ከቸኮልክ ትንሽ ቆይተህ ተመለስ። ይቅርታ አንተ እንደ ፋኖ ደጋፊ ልታስገድደው አትችልም። በጉልበት ያው በጦር መሳሪያ መዘምተውን የተያያዘውን ነገር መደገፍ ትችላለህ። That's the only option እኮ ነው። ቆይ አይደለም ስማኛ። That's not the only option። በዛ ደረጃ ልታስገድድ የምትችልበት መንገድ ያ ብቻ ነው። በዛ በኩል ልትቀጠል ትችላለህ እንደ ፋኖ ደጋፊ። ጦርነትን ማስቀጠል ነው የምትችለው አይደለ? የሱ ደጋፊዎች አሉ አይሰሙህም። እንደ ህዝብ ከጎንህ አይቆሙም፣ መቼም አይቆሙም። ያ ስለዚህ እነሱ ከዚህ እሱን ይደግፋሉ፣ አንተ ከዛ ያኛውን ትደግፋለህ። ይቀጥላል ፍጭቱ ማለት ነው። የፍጭቱ ውጤት ደግሞ እንዳልኩ የሆነ ቦታ ላይ ለካፒቹሌሽን ኮምፕሊትሊ ለባርገኒንግ ለባርገን አመቺ እስከሚሆን አንደኛው እስከሚያሸበርክና ዝቅ እስከሚል ድረስ ይቀጥላል ማለት ነው። አይቀርም ውይይቱ እኮ አይቀርም በምክክር መፈታቱ እኮ ገብቷል አይደለ? ግን አንዱ ሌላኛውን እስኪያደክመውና ለድርድር ዝግጁ ምን ማለት ነው ሙክክ ያለበት ቦታ እስኪያደርሰው ድረስ ይቀጥላል። ጦርነቱ ከቀጠለ ህዝብ ላይ የሚደርሰው ነገር ይቀጥላል። አመት ከቀጠለ 6 ወር 2 አመት whatever it is እሱን ፕሪቨንት ለማድረግ ግን በዚህ ሐሳብ ላይ ነዋር የሚለው ሐሳብ ይሄ ነው። ጦርነትን ፕሪቨንት ይሄን ቀጥሎ እነሱ ሊሄዱበት ባርገኒንግ ቺፕ መሻማት ውስጥ ህዝባችን እንዳያልቅ እኔና አዲስ አብረን የምንቆም ከሆነ የኦላ ደጋፊ አባብያ ጓደኛዬ እሱ የኦላ ላይ ሆነም ይችላል። የኦላ ደጋፊው አለ፣ እኔ የመንግስት ደጋፊ ከሆንኩኝ አንተ የፋኖ ደጋፊ ከሆንክ ኤፍ ፋይል የሚለው ደግሞ ሌላ የታጠቀ ኃይል ደጋፊ ከሆነ እኛ ማለት ነው አንድ ላይ ከሆነን እና እንደ ህዝብ አንድ ቦታ ላይ ቆመን ይሄን ጦርነት አንፈልገውም በድርድር እንዲፈታ ነው የምንፈልገው ካልን ግን ሌላ አካል ነን፣ ጠንካራ አካል ነን። ፖለቲካ ላይ አንስማማ። የፋኖ ሊደራደር ሲቀርብ ይዟቸው የሚቀርባቸውን ፖይንቶች እኮ እቃወማለሁ። ገብቷል። አንዳንዶቹን እቀበላለሁ። እንደ አማራ ህዝብ ትክክለኛ ሊሆኑ የሚገባቸው ናቸው እላለሁ። ግን ፋኖ የሚያቀርባቸው የመደራደሪያ ነጥቦችን በእርግጠኝነት እቃወማለሁ። አውቀዋለሁ ካሁን ገብቷል አይደል? አንዳንዱን እቃወማለሁ። ለምን? እኔ ደግሞ ከኦሮሞ የምትቃወሙ የትኛው ነው ሲቀርብ ነው የምናውቀው። በእርግጠኝነት ምልህ ግን ያው የትኞቹ ሊሆኑ እንደሚችሉ ስለማውቅ ነው። በተለይ ፌዴራሊዝሙ ላይ የሚነሳ ኩዌስችን ይኖራል። ፌዴራሊዝሙ ላይ ማለት አሁን ያለ የብሔር አደረጃጀቶችን እነኚህ ነገሮች ላይ የሚነሱ ጥያቄዎችን እንደምቃወም እርግጠኛ ነኝ። እቃወማለሁ ማለት ግን ኤትኒክ ቤዝድ ፖለቲክስ እንዲቀጥል ትፈልጋለህ ኢትዮጵያ ውስጥ? ኤትኒክ ቤዝድ ፖለቲክስ ሳይሆን ፌደራላይዝድ ኔሽን ሆኖ እንዲቀጥል እፈልጋለሁ። እኔም እፈልጋለሁ። ፌደራሊዝም እኮ አሜሪካን እሱ ነው የምልህ። የሚነሱ ጥያቄዎች ይኖራሉ። ገባህ አይደል? ብዙ ነገር ላይ የሚነሱ ጥያቄ ይኖራሉ። እዛው ውስጥ ራሱ እነሱ የሚያመጡት አጀንዳ ላይ እኮ ተከራክረው ተስማምተው ነው መጨረሻ ላይ እንጂ ሁሉ ሰው የሚፈልገው ሆኖለት አይደለም እኮ። የትኛውም ድርጅት ውስጥ ራሱ ኢንተርናሊ ራሱ አይሆንም። at the end of the day ግን
እኔ ከምቃወመው ነገር ይልቅ ማለት ነው የሴቶችና የህፃናት መሞት የጦርነት ውጤት የበለጠ አስከፊ ስለሆነ ኮምፕሮማይዝ የሚደረግባቸው ነገሮች እንደሚኖሩ አውቃለሁ። the thing is እኔ ዛሬ ጦርነት ቆሞ በምክክር እነኚህ ነገሮች ይፈቱ የሚለውን ነገር ቀዳሚ አድርጌ ከተነሳው እንደ ፋኖ ደጋፊ አንዱ የፋኖ ደጋፊ ይሄንን ሐሳብ እንደ ሐሳብ ፖለቲካ ፍላጎቱን እኮ እነኛ መከራከሪያ ነጥቦች የድርድሩን ነጥቦች እንዳለ ትደግፋለህ አንተ እንደ ፋኖ ደጋፊነት ግን ድርድሩ ላይ መምጣት ላይ ከኔ ጋር አንድ ነህ ከኦሮሞ ብሔርተኛው ጋር አንድ ነህ ከተጋሩ ከሁሉም ጋር አንድ ነህ ሁሉም የሚፈልገው እንደ ህዝብ ከጦርነት በኋላ የሚመጣ ድርድር ከጦርነቱ በፊት ይሄ ከተባባሰ ኦሬዲ ጦርነቱ ይበቃናል ከዚህ እዛ ሳንገባ በፊት ወደ ድርድር ይምጡ ይሄን መንግስት መክፈት ያለበትን በሮች እንዲከፍት እናስገድድ የታጠቁ ኃይሎች ወደ ድርድር ጠረጴዛ እንዲመጡ ተደራድረው ኮምፕሮማይዝ አድርገው እንዲስማሙ የጋራ ሀገር እንድንገነባ በምክክር ላይ በድርድር ላይ በባርገን ላይ የተሰራ ሀገር እንድንገነባ እንፈልጋለን የሚል የመላው ህዝብ ድምጽ ነው ኖዋር ማለት ይሄ ድምጽ ይጉላ ያንን የምናደርግ ስንሆን እያንዳንዱ ህዝብ የተለያየ ፖለቲካ አቋም ስር ያለ አብሮ ቆሞ ካየ መንግስትም ይመለሳል ማንንም ከዛ ፊት የማይደነግጥ የለም እመነኝ ባይመለስ ራሱ ግን አቅሙ አለን ማስተካከል የምንችልበት እስከ ማውረድም ድረስ ልክ እንዳልኩ ቲዮሪው ያንተ የምታነሳቸው ሐሳቦች ፕራክቲካል ቢሆኑ የምትላቸው ነገሮች የሚሆኑበት መንገድ ቢኖር እና ያው ለምሳሌ የብልጽግና ደጋፊዎች ይቅርታ ጉንፋን ነገር ይዞኛል ይሄንን ባይዘው እኔ ሌላ ቀን በሰፊው እኔ እናንተ ብቻ ብንገናኝ ደስ ይለኛል እውነት ለመናገር አንድ ቀን ፕሮግራም ይዘ እኔም ብዙ ያንተን ሐሳቦች ጋር ቻሌንጅ በደንብ እናወራለን ያው ሽሩድ መሆኔን ስለምታውቅ ተጠንቀቅ ለዛ ነው እኮ ሌላ ቀን መቀጥረኝ Shrewdity is pretty much the requirement of politics. I understand. So, but I don't let it ruin or rule over what I say. ከመመጣው ከplace of solution ነው. Shrewdity is political animal ከሆንክ you have to have a certain degree of shrewdity. Just don't let it run the whole show አይደለ? እሱ ነው እኔ ኮመን ግራውንድ አለ ብዬ አስባለሁ ስለገባው ያንተን ሽሩድነስ ስለማቀው prepared ሆኜ we can debate ነው ያልኩት እንጂ ለከዛ አንፃር እናድርግ አዲስ ይኸውልህ በውስጥ ጽፍልሃለሁ በደንብ ቁጭ ብለን ይሄ ሐሳብ የማይሰራ ፕራክቲካሊቲ ይጎልለዋል መሬት ሊወርድ አይችልም ገባህ አይደለ በሐሳብ ደረጃ ደስ ይላል ይጥማል ግን እናውርደው ብንል የሚያስማማ ነገር ነው ብንል ምን ሬል ጋርዶች ያስፈልጉናል ምን ፈራራበት ቦታ አለ አገባ ይሄ ሰውዬ እቺን ወድጄ በከፍትለት በዛ በኩል ደግሞ ገባ አይደለ እንዳይበላኝ የምትለው ነገር ብዙ ነገር ስላለ እነኚህ ሬል ጋርድ የሚያር ባይዘው አማራ ኦሮሞ ብቻ አይደለም ኢንተርናሊ ራሱ እዛው አንተ አሁን ይሄንን ሐሳብ ይዘህ ብትሄድ የሚደርስብህ ድሮም ዱላይ በዛብሃል ተለምደው ነበር ገባ አይደለ እኔ ያለውበትን ስለማውቅ ነው በቃ ዘመቻው ብዙ ነው ገብቷል ሶ ያው ከሰርኩ ሀብታሙ ዘመድህን አገኘ የሚለኛል ከስር አዎ ዘመዴ ነው እንዴ ያገሬ ልጅ ኢትዮጵያዊ አይደል እንዴ እና ደም የሚቆጥሩ አሉ እኔ ደግሞ በግልጽ ከሁለቱም ቤተሰብ ወጥቻለሁ ብዬ ስለምናገር አንዳንድ ሰዎች አይመቻቸውም እኔ ባይዘው ደም እና አጥንት የምቆጥርም ሰው አይደለም ግዴታ የአማራ ህዝብ ጋር አሁን አላይ የማደርገው የኦሮሞውን ደሜ ከአማራ በልጦ ወይ አንሶ አይደለም በቃ ያየሁት በኔ ባደኩበት አማራ እንደ እንስሳ እየተሳደደ እየተገደለ ስላለ በቃ I have to stand with አማራ የሚለው ይሄ ያጥንት ጉልጥምት ፖለቲካ at the end of the day ኬሪ ሊያደርግህ አይችልም እውነት ስለሚጎለው ይፈርሳል እውነት ስለሚጎለው ማለት እዚህ ጋር የመዘዙ ይመጡና እኔ በአባቴም በእናቴም ጥርት ያልኩ እንትን ነኝ ስል ማለት ነው ከማው ገባ አይደለ አባትህን እንኳን እናትህን እንኳን እሺ at least እናት እውነት ነው አባት ግን እምነት ነው በዛ በቤዚክ ሐሳብ ደረጃ ገብቷል ግን ከዛም ባለፈ እስከ ስንት ትቆጥርና ማንን ወለደ ብለህ እውነተኛ ታሪክ ብትጠይቅ ይነግሩአል ያሱ ያንተ አያት እኮ ከእንትን ወደዚህ መጣው እንትን ነበሩ ብለው ግልጽ ነው የሚነግሩ አሁን እንደ ፖለቲካ እንዳጋል ነው አይደለም ሶ እውነት ስለሚጎለው እርስ በራሱም ደግሞ የተለያየ ኦቨርላፒንግ ስቶሪስ ስላሉ አንዱ ሌላውን ይወጋበት የተጠላላበት ብዙ ስላለው ቀጥሎ ይዞን አንሳፎ ሊዞን ሊሄድ የሚችል የሀገር ግንባታ ላይ ሊረዳን የሚችል አይደለም ለጊዜው ግን የምንፈልጋትን ከዚች ከቆሎዋ ተሻምተን የግል ለማድረጊያ ጥሩ ቱል ነው ቪሂክል ነው ነባ ስለዚህ በዛ ደረጃ ነው ማየው ብሔርተኝነት ራሱ መጥራት ያለበት ነገር ነው ብሔርተኝነት ግብ አለው መራገፍ አለበት የብሔርተኝነት ባቡር ላይ አይኖርም
ትኬት ኤክስፓየር ያደርጋል። ፍላጎቶች፣ ጥያቄዎች እንደ ብሔር የተደራጀህባቸው ተመልሰው ሲያልቁ ከዛ በኋላ ከብሔርተኝነትህ ወጥተህ ወደ ዜግነትህ ወደ አርበኝነት መግባት መቻል አለብህ። እሱ የሀገር ግንባታው ፕሮሰስ ነው። ሀገሩ ራሱ መልሶ አንተ እንድትወደውና እንድትኖርለት የሚያደርግ ሀገር እንዲሆን የሚሰሩ ስራዎች የራሱ ሲስተም አለው። ዛሬ ባለንበት እንጭጭ የብሔርተኝነት ፖለቲካ እና በአንድም በኩል ደግሞ እንዳይላወስ ተደርጎ በጥላቻ የተለጎመም ነገር ስላለው እዛ ውስጥ ገብተን መፈትፈቱ ከጥቅሙ ጉዳቱ ሊያመዝን ይችላል። ካንተ ጋር እንወያይ እንችላለን፣ ችግር የለውም። አይ ነው መቹር ሆንክ እንደሆንክ ስለምረዳ ማለት ነው። እንደ ልጅነት አይደለም። ሶ በይደር እንያዘው የኔና ያንተ ቤርቱን ወርሰነዋል። በይደር እንያዘውና በስረ ስርዓት በፕሮግራም መተን የቀጠሮ ጨዋታ እንደሚሉት ማለት ነው። የቀጠሮ ዋን ደስ ይለኛል ካንተ ጋር ዋን እናደርጋለን። እሺ ይሄን እኮ እስከዛሬ ፎሎ አላደረኩም ታውቃለህ። ፎሎ አድርገኝ። ኦኬ ፎሎ አድርገኝና we'll do that. Thank you so much Adi. Thank you ወንድሜ በርታ። Thank you brother. እሺ alright ይቅርታ እንጠይቃችኋለን የገባችሁ ሰዎች። አባብያ ቀጥላንተ ታምራት ወደ ታች ራሱን የወረደው አሁን ተመልሶ መምጣት ይችላል። ሌሎች ሰዎችንም እናስገባና አጠር እያደረግን እንዲህ አይነት ኮንቨርሴሽን ማድረግ ፈልጌ ነበር፣ በተለይ ከአማራ ብሔርተኝነት ውስጥ ካሉ ልጆች ጋር እና እድሉን መጠቀም ስለነበረብኝ ነው። ይቅርታችሁን ጠይቃለሁኝ። ቀጥል አባብያ ከም ነገራ። እሺ ነጋጅርቱ አከም ያና ፈየማ። እሺ አመሰግናለሁ። ያው አሁን ስታነሱ የነበረውን ነገር በአጠቃላይ ለዚህ ሀገር ይጠቅማል ኤሊት ባርጌኒንግ ወይንም ደግሞ አለን ስለ ፖለቲካው እናውቃለን ሊቃነን የሚሉት አካላት በአጠቃላይ ተቀራርቦ ስለ ህዝባቸው ብነጋገሩ ያው ሁሉም ቁማር የሚጫወተው በህዝቡ ላይ ነው እና ቅድምም ስትናገሩ እንደነበረው ስለ ህዝቡ እንታገላለን፣ ስለ ህዝቡ ጥያቄ እኛንም ያገባናል ብሎ የተደራጁ ፖለቲካ ኃይሎች ናቸው በአሁኑ ጊዜ በአንድ ሀገር ውስጥ ሆነው የተለያየ ግራና ቀኝ ዘመን ፖለቲካን እያራመዱ ህብረተሰቡን ሰላም እያነሱ ያሉትና መንግስትም ያን ነገርን ቀርቦ ከመደራደር ይልቅ አጠቃላይ ያው ስታዩ እንደነበረው በኃይልን እንደ አማራጭ መጠቀሙ ነገር አለና ይሄን እንዴት ነው መቀረፍ መቻል አለበት የሚለውን የተለያዩ ሐሳቦችን ነው ስታቀርቡ የነበረው። እኔ ያው ስትናገሩ የነበረው ነገር ፕራክቲካሊ አሁን ያደገ ፖለቲካ የምንለው ወይንም ደግሞ መሆን አለበት ብለን ፕሬዲክት ከምናደርገውና ፕራክቲካሊ ፕሪስክራይብ ከምናደርገው ፖለቲክስ አንፃር አክሰፕተብል ነው ምናምን ብለን ልናስቀምጥ እንችላለን። ግን እዚህ ፕራክቲካሊ አሁን ኮሚኒቲ ሪፕሬዘንታቲቭ ናቸው ወይስ የተወሰኑ ምናምን ደጋፊ ኃይል ነው ያላቸው የሚለውን ነገር አሁን በአማራ ክልልም ወንድሜ ሀብታሙ ሲያነሳ የነበረው ነገር ፋኖ ሙሉ በሙሉ ተቀባይነት እንዳለውን ነገር አድርጎ ነው ቶታሊ ፕሪስክራይብ ሲያደርግ የነበረው። ጌዶ ሙት አድርገ ስትገቡ ሚውት እያደረጋችሁ ግቡ። ባለፈውም ተናግሬያለሁ። አባብያ ከሱ ጋር ዲስከስ ልናደርግ ወስነናል። እዚህ ስላልሆነ ደግሞ ሐሳቡን ዲፌንድ ማድረግ አይችልምና ዳይሬክትሊ ስለሱ ሰውነት ያጠቃላይ ጀነራል ሐሳብ እንገለጽ። ስለ ኖዋር አይዲዮሎጂው ላይ ነው። አሁን ኖዋር በጣም የትኛውም ሀገር ላይ የጦርነት አውዳሚ ነው። አጠቃላይ ኢኮኖሚውንም ማህበራዊ ጉዳዩንም ምንሆንም ይጎዳልና አጠቃላይ ጦርነት አያስፈልግም ብለን ሁላችንም መናገር እንችላለን። ግን እንዴት ነው ጦርነት አያስፈልግም የሚለውን ነገር በተግባር ልናመጣ የምንችለው የሚለውን ነገር ላይ ሐሳባችን ማስቀመጥ መቻል አለብን ማለት ነው። በመጀመሪያ መንግስት ብቻ ስለፈለገ ጦርነት ሊቆም አይችልም። አንድ ታጣቂ ኃይልም ስለፈለገ ጦርነት ሊቆም አይችልም ማለት ነው። ጦርነት ሊቆም የሚችለው ከልባቸው ሁላቸው የያዙት ጥያቄ ያታግለናል ብሎ ይዞ መጡት ጥያቄና መንግስትም አጠቃላይ አገሪቷን እየመራበት ያለው ሂደት ላይ ተቃውሞ ስላላቸው ነው ጥያቄ ያለን ብሎ ነው መጀመሪያም ጫካ የገቡትና በዛ ላይ መደራደር ሲችሉ ነው። ይሄ ነገር ደግሞ መደራደር የሚጀምሩት ህብረተሰባችን በዚህ ጦርነት ተጎድቷል፣ አገሪቷ ተጎድታለች ብሎ እያንዳንዳቸው ኤምፓቲ ተሰምቷቸው ስለ ሀገራችን አገባናል ብሎ ወደ አንድ ነገር መምጣት ሲችሉና መንግስትም ለዛ ፈቃደኛ ሆኖ ፈቃደኝነቱን ሁሌ ይገልጻልና በሚዲያም ይገለጻል ወደዛ ነገር ለማምጣት ዝግጁ በሚሆኑበት ጊዜ ነውና እንዴት ነው ሁሉም አሁን እዚህ ላይ
ክርክሮችን ብዙ ጊዜ አሁን ስታቀርብ ማየት እንደሆን ጽንፍ ይዞ ምናምን ነገር አንዱ አንዱን ነጥብ የማስጣል የመሰዳደብ አንዱ ግንና ይዞ አንዱን ዲቫሉዌት የማድረግ ነገር ነው እንጂ በአጠቃላይ ሀገራችን ይበጃልና እዚህ ላይ መደራደር መቻል አለባቸው የሚለውን ነገር የሚያስቀምጡ ዜጎች በጣም ዝቅተኛ ናቸው። የህዝብንም አቅም አሳንሶ ማየት ነገር አለ። ብዙ ጊዜ ህብረተሰቡም በግልጽ ጫና ማድረግ ነበረበት በሁሉም ፓርቲዎች ላይ። ህብረተሰቡም ብዙ ጊዜ ያው እንደምንቆ ያልተማረ ማህበረሰብ ምናምን ብለን ራሳችን ብቻ ስለ ህብረተሰቡ የምናውቅና የምንወስን ነገር አድርገን ራሳችን የምናይበት ነገር አለ። ሞር ፓወር ግን ህዝቡ ጋር ነው ያለውና ህብረተሰቡ በምን መልኩ ነው እንደዚህ ሰዎች ላይ ጫና ማድረግ መቻል አለባቸው፣ እንዴት ነው መደራደር መቻል አለባቸው የሚለውን ነገር ላይ እያንዳንዳችን የራሳችን አቋም አስቀምጠን ማህበራት የሚባሉት በህብረተሰባችን ውስጥ አሉት ማለት ነው የተደራጁ ማህበራት በኩል ጫና በማድረግና መንግስት ቀጥታ ወደ ድርድሩ እንዲመጣ እነዚህ የፖለቲካ ፓርቲዎችም ወደ ድርድሩ እንዲመጡ በተደራጀ አኳን ካለንበት በስተቀር በየቀኑ እየሞተ እየተቃጠለና እየተጎዳ ያለው ማህበረሰቡ ነው። ኢኮኖሚውም እየደቀቀ ነው ያለው። ህብረተሰቡ ያው የሰው ልጅ ህይወት ሊሚትን ነው ይታወቃልና ምድር ላይ በምኖርበት ጊዜ ሁሉም አይቶ ማለፍ አለበት እና የሚፈልገው የኑሮ ደረጃ አለ። ያን ነገር ኑሮ እንዲያልፍ ለማድረግ ማህበረሰባችን ላይ ሰፊ ስራን መስራት መቻል አለብን። ኖ ቱ ዋር ምናምን የምለውን ነገር ሁላችንም እንደ ስሎጋን ይዘን ስለ ጦርነት የሚቀሰቅሱ ሰዎችን ፊት ለፊት ቆመን የኤሊት ባርጌኒንግ ኤሊት ዲስኮርሶች አጠቃላይና ስለ ናሽናል ሪኮንሲሊዬሽን ላይ የራሳችን አስተዋጽኦ ማድረግ መቻል አለብን የምለውን ነገር ለማንሳት ነው። አመሰግናለሁ። አያና ቴንክ ዩ ሶ ማች አባብያ። እውነትህን ነው። አንድ አስቸጋሪ የሆነብን ነገር